በልልኝ። በአሁኑ ጫፌን ተነካኝና እንደባለፈው ዝም ብዬ እንተው እንዳይመስል እሺ? አደይ ያላሰብኩትን ነገር አታሳስቢኝ። ይልቁኑ አሁን እፈተሻለሁ። አንድ ነገር ግን ልንገርሽ፣ እስከፈለግሽበት ሰዓት ድረስ እዚህ መቆየት ትችያለሽ። ሆድዬ ተያውጊኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያውጊኝ ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለክ ታዲያ አግባኛ። እኔማ ሚስቴ መታለች እና ከዚህ በኋላ በቃ እኔን አትፈልገኝም ማለት ነው? አንቺማ የራስሽ ቦታ አለሽ ልጁ። የምርህ ነው? ይላ ምን አይነት ቦታ አለኝ? ያው ሲደብረኝ በሀሳብ ስዋጥ ሁሌ ስጨነቅ እኮ ሊዱ ከየት መጣች ሳይባል ፊት ለፊት ቁጭ ብላ ትዘፍናለች ወይ ትጨፍራለች። እንዳንቺ አይነት ሰው ማግኘት እኮ በጣም ከባድ ነው። የምርህ ነው? የዚህን ያህል ዘና አደርግሃለሁ? አታውቂም እንዴ? በጣም እኮ ነው ፈታ የምታደርጊኝ። እስኪ ለዚህ ሞቅታ አንድ ዘፈን ዘፈኝልኝ። እሺ ማን ልትፈልልህ? ደስ ያለሽ። ስሜቴ ገብቶሃል አውቃለሁ አይተኸኛል ላይ ይሄኛው ዘፈን ደስ ይላል። ሌላ እሺ ሌላ ቆሜ ልትፈልልህ። እግሬ መራመዱን ፈራ ስሜ በልጁ ሲጠራ አይገርምም ብያ ያዛፌ መኮለታጠፌ እግሬ መራመዱን ፈራ ስሜ በስሙ ሲጠራ። እሺ ራሷ ጠግባ ሄደች እንጂ እኮ ማሚ ፈቅዳላት ነበር። ነገር ግን እሷ ሌላ ሰው ቤት እገባለሁ አለች። ደግሞ ለአንዲት ተራ ሰራተኛ እንዲህ መሆን አይጠበቅብን። ፍቅርቴ ስነ ስርዓት ይኖርሽ። አደይ ተራ ሰራተኛ አለመሆኗን እኔም አንቺም ልቦናችን ያውቀዋል። እሺ አሁን ለምን ያደይን ስም ረስተን እኔ እናንተ ወጣ ብለን ዘና አንልም? አደይ የት እንደገባች ምን ላይ እንደወደቀች ሳላቅ ምን ነገር ማድረግ አልፈልግም። እሺ አደይ ምንድን ነው? ምን ለማድረግ እየሞከርክ ነው? አደይ በቃ ሄዳለች፣ ተመልሳ አትመጣም ዴቭ። እኔ ግን ከአንቺ በተቃራኒ ነው ማስበው። አደይ ትመጣለች፣ ከዛም በኋላ እንደ በፊቱ እንኖራለን። አዎ አጥፍታለች፣ ግን ይቅርታ ይደረግላታል። እሺ በቃ እሷን እርሳትና ትናንት ሊዱን ወስደ የጋበዝካት ቦታ እኔንም ውሰደኝ። ምን አንቺም የተንገዳገድሽ ልትመጪ ነው? አዎ ካንተ ጋር ከሆነ ምንም ሊሆን አይቆጨኝ። አይ ፍቅር ትቀልጃለሽ አይደል? እየቀለድኩ አይደለም። ይሄ ትክክለኛው ጊዜ ነው ለኔና ላንተ። አደይ ፈታ ቤሽ እንደ ቤትሽ። ደመቀ የት ሄደ? ምን ነው ፈልገሽው ነው? አዎ ፈልገዋለሁ። ከፍቅር ጋር ለምን ይሁን ሁሉ ነገር እንዳደረገብኝ መጠየቅ ፈልጋለሁ። ምንድነው የምትጠይቂው? ያቺ ፍቅር በገንዘብ ነው የገዛችው። እሱ ሌላ የሚነግርሽ ነገር የለም። ግን ምንድነው ሌላ ማወቅ ፈልጊው? እኔ ላይ እንዴት እንደዚህ ያደርጋል? ምን በደልኩት? ምን አስቀየምኩት? ንጉስ፣ እኔ እኮ ማንም የሌለኝ ብቸኛ ሰው ነኝ። ትላንትና ዳይመንድ መጥቶ በሐሰት ሲመሰክርብኝ ሁሉም ነው ፊታቸውን ያዞሩብኝ። ባዶነት ነው የተሰማኝ። ከዛ ለውስጤ ማንም የለሽም ጠንክሪ ብዬ ለራሴ ተናገርኩኝ። ለራሴ ያለሁት ራሴ ብቻ ነኝ። አደይ ለምንድን ነው የምትጨነቂው? እኔ እያለሁልሽ አትደውይልኝም ነበር? ደግሞ ዳይመንድ እኮ ሲነግረኝ ረጅም ደቂቃ አስፈልግሽ ነበር። ደግሞ በስንት መከራ እንዳገኘሽ። አንተም ብትሆን ከጾታ ጓደኝነት ውጭ ወንድሜ መሆን ማትችል ሰው ነህ። አብሬ ካልሆንኩ ልደግፈኝ አትችልም። ደመቀ ግን ከጓደኛም በላይ የውስጤን ሁሉን ነገሬን ጉድለቴን ያውቃል። ታዲያ እንዴት ሁሉን ነገር እያወቀ እንደዚህ ይጎዳኛል? ፒስ ነው አደይ። ዳይመንድ አደይን በጣም ያስከፋት። ምን ነው አደይ? ደመቀ ግን እንዴት አስቻለ? ካንተ በላይ እኮ ችግሬና መከራዬን የሚያውቅልኝ ሰው የለም። እንዴት በእኔ ላይ እንዴት ታደርጋለህ? በእርግጠኝነት ፍቅር የሰጠችኝን ብር ብታይ አደይ፣ እንኳንም አደረግከው ደግ አደረግክ፣ እንኳን ብር አገኘህ እኔም ላይ ይሄ ሆነ ብለሽ ነበር የምታስበው። አይ ደመቀ፣ ከኔ ከተላብሬ ተቀንሶ የመጣ ፍራንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ካንቺ ህይወት ጋር ምን አገናኘው? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሴጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ እኔም ብሩን አገኘው። አይ ደመቀ፣ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህም? ከየትም ታምጣው እኔ ምን አገባኝ? ዋናው ብሩን መስጠቷ ነው። ይኸውልህ ዳይመንድ፣ እኔ የለፈውበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት ደሞዝ ስትይ ፍቅር ነች እንዴ ደሞዝ የምከፍልሽ? አዎ ባርኮት ለሷ ይልክላትና እሷ ነበረች ደሞዜን የምሰጠኝ። ግን እስካሁን አንዴም እንኳን ሳታኝ አታውቅም። የምርሽን ነው አደይ? አዎ። እና ፍቅር ገና ተማሪ ናት፣ ስራ የላት፣ ከየት አምጥታ ትሰጣለች? እቺ ፎንቃ ደሞዝሽን ጭራሽ ስታሽ አታውቅም ማለት ነው? አዎ
አንዴ ጸባዩን አውቄዋለሁ። ምንም ብታደርግ አይገርመኝም። አንተ ግን ከንጉስ አስመልጠኝ እንዴት ድጋሚ ትገለኛለህ? ቆይ እኔ እንደዚህ በማድረግ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ ደመቀ? ይኸውልሽ አደይ። አይ በቃ ደመቀ፣ ከዚህ በኋላ ጨዋታህን አቁም። መንገድ ላይ ወድቄ ስላነሳችሁ የፈጣሪ ውለታችሁን ይክፈላችሁ። አደይ እባክሽ አትሂጂ፣ እዚሁ ከኔ ጋር ቆይ። መሄጃ አላጣሁም፣ ልቀቀኝ። አደይ እስቲ ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ እስክታገኝ ድረስ ለምን እዚህ አትሆኝም? አይደል? አሁን እኮ በእናንተ ቤት ሁለታችሁም ለእኔ ያስባችሁ ነው አይደል? አዎ ከፎንቃዬ ቤት እንደሆነ ተባርሻል። ኤላም አይደለም ቤቱ ሊያስገባሽ አይፈልግም። በቃ እዚሁ ከኪንጉ ጋር ሆነሽ ነገሮችን ለምን አታስተካኪ? ይሄን ሁሉ ነገር ለኔ ብታስማ ከዛች ከፍቅር ጋር ተመሳጥረ ይሄን ሁሉ ነገር ባላደረክልኝ ነበር። አሁን ምንድነው ደርሶ ሀሳብ የምትመስለው? አደይ ቆይ እባክሽ ከኔ ጋር ኑሪ። ንጉስ ልቀቀኝ፣ ልሂድበት። በቃ ተው አትሂድ። ምን? አዎ ልቀቅ፣ አትሂድ። ይሄ ሁሉ ስህተት የዛች የፎንቃዬ ነው። ምን እያልክ ነው ዳይመንድ? እዚህ ከኔ ጋር እንድቆይ እኮ ማድረግ ነበረብህ። ያማል እንዴ? አንተ ብናት የራስ ጉዳይ ነው። እሺ ወዴት ነው የምትሄዱ? አገባ ሁኔታሽና ተግባርሽ ከተባልሽው ነገር ጋር ፍጹም አይገናኝም። ቆይ ለምን ዝምት ያለሽ? ለምን መብትሽን አታስከብሪ? አይ ኤላ፣ እኔ ባወራ ከንቱ ድካም ነው። ማን ከጉዳይ ቆጥሮ ይሰማኛል ብለህ ነው? ብናገራቸው ከዚህ የባሰ እንጂ ለእኔ ምንም የሚፈይድልኝ ነገር የለም። ለምለም የምታስቢውን ጭምር እየተከራከረችልሽ ነበር። እያት እኔ እንኳን ጥያት እየሄድኩ ላንቺ ቆማልሻለች። እንዴት አንቺ ለራስሽ መቆም ያቅትሻል? የሰው ቤት እኮ የሰው ነው። ዛሬ ፍቅርን ተናግሬያት ብወጣ ነገ ከሷ የባሰ ሰው ሊገጥመኝ ይችላል። እሷን ማመሰግንበት ቀን ሊመጣ ይችላል። እቴቴና ባርኮት ደግሞ ለእኔ እንደ ቤተሰቦቼ ናቸው። እነሱን ደግሞ ማስቀየም አልፈልግም። እንደዛማ መሆን የለበትም። ካላደረግሽ አላደረግሽም ነው። እውነታውን ፊት ለፊት ነው መጋፈጥ ያለብሽ። ለምለም እኮ ለእኔ ባታስረዳኝ ኑሮ ቤቴ እንኳን እንድትረግጭ አላደረግሽም ነበር። ለምለምማ ለእኔ ትልቅ ባለውለታ ነች። በእውነት የለ አንተም ትልቅ ሰው ነው። ፈጣሪ ያክብርል። እኔማ ምን አደረግኩልሽ? የአንቺ ሁኔታ ቢያሳስበኝ ነው እንጂ አደይ፣ አንቺ ምንም ካልተናገርሽ ምንም የሚፈጠር ነገር የለም። ስለዚህ ዝምታሽ ሌላ መዘዝ እንዳያመጣብሽ። ፍቅር ምን እያደረግሽ ነው ያለሽው? ይህን ነገር ፍቺ። አሁን መፍታት ትችላለህ። ዴቪ፣ የኔ ፍቅር። ፍቅር ምን ለማድረግ እየሞከርሽ ነው? ይሄ ምንድን ነው? በጣም ደብሮሃል። እኔም ደግሞ ደብሮኛል። ቤት ውስጥ ደግሞ ከኔና ካንተ ውጭ ሌላ ሰው የለም። ስለዚህ ለምን ከዴቭ ጋር ጥሩ ጊዜ አናሳልፍም ብዬ ነው ይሄን ያደረኩት። ወደድከው? ይኸውልሽ ፍቅር፣ እኔ ከአንቺ ጋር እንደዚህ አይነት ነገር ማሳለፍ አልፈልግም። አውቃለሁ ትወጂኛለሽ። ይህንን ነገር በተደጋጋሚ ነግረሽኛል። ግን ለምን አትረጅኝም? እኔም እንዳንቺ የማፈቅራት ሴት አለች። ዴቭ፣ ቆይ አንተን ተረድቼ እኔም ማን ይረዳኝ? ዴቭ፣ እዚህ ቤት ውስጥ እኮ ከአንተና ከባርኮት ውጭ እኔ ማንም የለኝም። ከአንተ ጋር ስሆን የሚሰማኝን ደስታ ማንም ሊሰጠኝ አይችልም። ዴቭ፣ ሁሉንም ነገር እንርሳው። በቃ አብረን እንሆን፣ በፍቅር ክንፍ እንበል። ዴቭ፣ ከአንተ ጋር ስሆን እኮ ሌላ ሰው እየሆንኩኝ ነው። ቆይ ለምንድን ነው የፍቅርህን ኃያልነት ማየት የማትችለው? ፍቅር፣ አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚኛለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? እኔ ካንተ ጋር ለመሆኑ ምን ያንሰኛል? ምን ያንሰኛል? እስኪ ሚያንስሽን ዞር ብለሽ። አንቺ እኮ በሰው ስቃይ የምትደሰች ሴት ነሽ።
ሰሚኛለሽ? የሰው ስሜትን ለመረዳት ሰው መሆን ይጠበቅብሻል። እሺ ሰው አይደለሽም እያልከኝ ነው? እኔ ያልኩሽን ሰምተሽ ከተጠራጠርሽ እውነትም ሰው አይደለሽም ማለት ነው። ተው ዴቭ፣ በአንተ ፍቅር የቆሰረው ልቤን አትስበረው። እኔ እኮ በጣም ነው ማፈቅር። ለአንተ ስል ምንም ነገር አደርጋለሁ፣ ራሴንም እስከ መስጠት ድረስ። ፍቅር አትሰሚኝም እንዴ? እኔም እንዳንቺ የማፈቅራት ሴት አለች። እሺ አባዬ፣ ነገሮቹን ቶሎ አስተካክዬ ለመምጣት እሞክራለሁ። ትንሽ ጊዜ ብቻ ስጠኝ። በጣም ይቅርታ አባዬ፣ እኔ እንደዛ አስቤ አልነበረም። በቃሽ፣ ቶሎ አስተካክዬ ለመምጣት እሞክራለሁ። በቃሽ፣ እማዬን ሰላም በለልኝ። ምን ነው ኤላ፣ ችግር አለ እንዴ? ምን ችግር ጠፍቶ ያውቃል? ምን ነው? ምን ተፈጠረ? ማዋይ ነገር ከሆነ አባዬ እንድመለስ ይፈልጋል። እናማ ለሊ እንዴት ትቻት ልሂድ? እቺ ምስኪን ልጅ እንዲህ ስትሰቃይ ትቻት ሂጃለሁ። ድጋሚ እንድትሰቃይ እንዴት ልፍረድባት? ሄደ ቶሎ የምትመለስ ከሆነ ለምለምን አሳምናትና እንደሚሆን ማድረግ ነው። አያዴ፣ ነገሩ አንቺ አልገባሽም። አባዬ እዛው ከሱ ጋር እንድኖር ነው የሚፈልገው እና ደግሞ የጓደኛውን ልጅ እንዳገባና እዛው ከሱ ጋር እንድኖር ነው የሚፈልገው። አሁን ሁሉም ነገር ግራ ገብቶኛል። ውይ ኤላ፣ እኔ ካንተ ባላቅም ለምለምን በድጋሚ ትታት አትሂድ። ሴት ልጅ ልቧ ከተሰበረ መቼም ሊጠገን አይችልም። የምትወዳት የምታፈቅራት ከሆነ ድጋሚ አትጉዳት። ልክ ነሽ። ለሊን ድጋሚ መጉዳት የለብኝም፣ ግን እንዴት እንደዛ ማድረግ እንዳለብኝ ግራ ገብቶኛል። እንዴት ነህ? ዛሬ እንዴት መጣህ? በጣም ይቅርታ። ሊዱ ሰው ቤት ሲመጣ ሳይናገር ከመጣ እንደማትወድ ነግራኝ ነበር። ሳልነግርህ ስለመጣሁ በጣም ይቅርታ። ኧረ ችግር የለውም። በዛ ላይ ደግሞ አንኳኩተን የገባው። ዛሬ ምን እግር ጣለ? ሊዱ አደይ እዚህ እንደሆነች ነግራኝ ነበር። አዎ እኔ ጋር ናት። ኪችን ውስጥ ስራ እየሰራች ነው። ኦኬ ኪችን። እሺ በቃ። እንዴ ወዴት ነው? አደይ ጋር ኪችን ቤት። በቃ እሺ። ወይ ጉድ! በቃ እኔም ብሎ የሚመጣ ሰው የለም እዚህ ቤት። አደይ እንዴት መጣ? በጣም ናፍቀሽ ነው የመጣሁት። ቆየ ጥለሽኝ ሄደሽ ነው? ትላንትና ማታ እዚህ አልነበርኩም። መንገድ ላይ ራሴን ስቼ ወድቄ ንጉስና ደመቀ ወደ ቤታቸው ወስደውኝ ነበር። ምን? እነሱ ጋር ደግሞ ምን ትሰሪያለሽ? ማታ እኮ ስደውልሽ ስልክሽ አይሰራም ነበር። አዎ ስልኬ ተበላሽቷል። እና አሁን እንዴት ነሽ? ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽኝ? አንተ መች ትሰማለህ? ለራስህ ሰክረ ነበር እንጂ ንጉስ እጅ ላይ አልወድቅም ነበር። ንጉስ? ቆይ ምንም አላደረገሽ? አዎ ትላንትናስ ወደ ቤቱ የወሰደኝ ራሴን ስለሳትኩ እንጂ ምንም ክፉ ነገር አስቦ አልነበረም። አደይ በጣም ይቅርታ። ብቻሽን ልትወርሽ አይገባም ነበር። ይቅርታ አድርጊልኝ አደይ። አንተ ምን ማድረግ ትችላለህ? ዴ ነገሩን እንደዛ ወሳስቦብኝ አንተም ባርኮትም እኮ አይፈረድባችሁ። ምንድን ነው? ኦፍ ምን ፈልገህ ደወልክ? ብር ተሰጥተህ አይደል እንዴ? ምንድን ነው? እሺ ሰዎች፣ እኔን እኮ ረሳችሁኝ።
በጣም ይቅርታ የለም። ከአደይ ጋር እኮ ከተገናኘን ስለቆየን ነው። እና ዴቭ ከኔ ጋር አብረን ነው እንዲያደር ነው። አረ እንደዛ ማለት አይደለም። እኔ የምለው ለምለም የት ሄዳ ነው? ለምለም ሌላ ቦታ ሄዳለች። እኔም ስመጣ አላገኘኋት። አዎ እሱ አይለችም። እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁኝ ውጡና ፈታ እንበል። አይገርምም? እኔ ራሱ እያሰብኩት ነበር። አደይ በቃ ልብስሽን ቀይሪና እንውጣ። የት ነው የምንወጣው? የሆነ ቦታ ሂደን በልተን ጠጥተን እንመለሳለን። አይ እኔ እንኳን ይቅርብኝ። ባይሆን ሊዱ እንደዚህ አይነት ነገር ስለምትወድ እሷን ይዛችኋት ሂዱ። እኔ ደላላ ጋር ሂጅ ስራ አልፈልግ። አደይ ለምን ስራ መፈለጉን ትተሻት ትመለሽ? አዎ ባርኪም ሆነ የባርኪ እናት አንቺ ከዛ ቤት እንድትወጪ አይፈልጉም። እዛው ብትሆኝ ይሻልሻል። አዎ አደይ የትም አትጂ፣ ከኛ ጋር ሁኚ። በቃ ሊዱንም ፍቅርንም ታያቸው። በቃ ወደኛ ቤት ተመለሽ። እሺ ደግሞ ፍቅርን ናቅ አድርገሽ ታያት። በቃ አሁን እንውጣ። ደግሞ ለትደውልላት በኋላ ጥላችሁ ይወጣችሁ ብላ አናቴ ላይ ነው የምትጨፍረው። ከፈለገች ትምጣ። እሺ በቃ እኔ ልደውልላት። አንቺ ፍቅር፣ ወይኔ ፍቅር፣ የአንቺ መጫወቻ ሆኜ ልቀር? አንቺ ፍቅር ክፈችልኝ። አንቺ ተረገምሽ። አንዴ ብቻ ከዚህ ልውጣ። ሁሉን ነገርሽን ጉድሽን ዘግዝኬ ነው ለባርኪ አሳልፌ የምሰጥሽ። አንቺ ሴጣን። እባክህ አትንቦቅቦቅ። አንተ ወንድ ልጅ አይደል እንዴ? ቆፍጠን በል እንጂ። ምንድን ነው የሚያንቦቀቡቅ? ዴቪዬ ማነው ደግሞ በሩ እንደዚህ የሚያንኳኳው? ምን ነው ዴቭ፣ ችግር አለ እንዴ? ሊዱም ፍቅርም ስልክ አያነሱም። በሰላም ነው? እባክህ ተዋቸው። እንደውም ሊዱ ቀረባት። አይ እነሱ ሳይሆን በሰላም ነው ወይ ስልክ ማያነሱት የሚለው ነው። ተጣልተው ይሆን እንዴ? አዎ ሊዱና ፍቅር ቤት ውስጥ ብቻቸውን ከሆነ እንደዛ ነው የሚሆነው። በቃ ሳይጋደሉ ይድላቸው። ይህን ያህል? አዎ ልክ ነሽ። ሁለቱ ቤት ውስጥ ብቻቸውን ሆኑ ማለት በቃ ተጋደሉ ማለት ነው። ደግሞ እኔ ነኝ ጥፋተኛው። ቅድም እንደዛ እየሆኑ እያየኋቸው ትቻቸው መጣሁ። ታዲያ ምን ይሻላል? ወይ ደግሞ በዛው ስንሄድ ቤት ቼክ እናድርጋቸዋል። ደግሞ እነሱ ህፃን አይደሉም። ይህን ያህል ምን ይሆናሉ ብለህ ነው? አይ በቃ እኔ ወደ ቤት ልሂድ። እሺ በጤናቸው አይደለም ስልክ እንደዚህ ነው ያነሱት። ምንድነው በሩ እንደዚህ የምትደበድቡት? አንቺ ድንቢጥ እኔ ልታምጪ ወጥቻለሁ። ምንድነው ምን ቀረ? ብር ላኩልህ አይደል? ለምን አባሽ ነው የአደይን ብር ያልከፈልሻት? አንተ ስለ አደይ ምን ይመለከታል? አረዳይ ምን እንዳረጋጋው ጎረቤት እንዳይሰማ። ምን ይመለከታል ነው ያልሽው? እንዳሳይሻ ምን እንደሚመለከት። ልቀቀኝ! ልቀቀኝ! ልቀቀኝ!